ሚክሲንግ ላይ ብዙ ፕላጊኖችን የሚጠቀሙት ፕሮፌሽናል ፕሮዲውሰሮች ናቸው ወይስ ጀማሪ ፕሮዲውሰሮች ናቸው? ብዙ ጊዜ ጀማሪ ፕሮዲውሰሮች ብዙ ኢፌክቶችን በመጠቀም ስራቸው የሚያምርላቸው ይመስላቸዋል። እንዲሁም ደግሞ ብዙ ኢፌክቶችን በደንብ መጠቀም ሲችሉ ፕሮፌሽናል የሆኑ ይመስላቸዋል። ፕሮፌሽናል ፕሮዲውሰሮች ግን በጣም ውስን በሆኑ ኢፌክቶች ወይም ፕላጊኖች ጥርት ያለ ሚክስ መስራት ይችላሉ። ለምን? በዚህ ቪዲዮ እንመለከታለን። አንድ 3 ነጥቦችን እንጠቅሳለን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። የዩቲዩብ ቤተሰቦች እናንተ ቪዲዮችን ለሌሎች ሰዎች ሼር አድርጉ። ቪዲዮን ላይክ አድርጋችሁ ጀምሩ። አሁን ቀጥታ ወደ ትምህርቱ እንለፍ። በመጀመሪያ የቀዱት ሪኮርዲንግ ምን አይነት ችግር እንዳለበትና ችግሩ እንዴት እንደሚፈታ ስለሚያውቁ ብዙ ፕላጊኖችን ከመጠቀም ይልቅ ችግሮቹን ሊፈቱ የሚችሉ ፕላጊኖችን ብቻ መርጠው ይጠቀማሉ። ለምሳሌ ያክል የኖይዝ ችግር ያለበት ከሆነ ኖይዙን የሚያስወግዱበትን መንገድ ይጠቀማሉ። እንዲሁም ደግሞ የቶናል ባላንስ ችግር ያለበት ከሆነ ቶናል ባላንስን ለማስተካከል የሚያግዙ ፕላጊኖችን ይጠቀማሉ። እንዲሁም ደግሞ የዳይናሚክስ ችግርም ሲኖር እንደዚሁ ዳይናሚክሱን የሚቆጣጠሩበትን ኢፌክቶች ይጠቀማሉ። ስለዚህ በድምፁ ላይ ያለውን ትክክለኛ ችግር ቀድሞ ተረድተው ለዛ የሚሆን ትክክለኛውን ኢፌክት በመጠቀም ብዙ ፕላጊኖችን ሳይጠቀሙ ችግሩን በቀላሉ መፍታት ይችላሉ። ሁለተኛ፣ የሚጠቀሟቸውን ፕላጊኖች በደንብ ያውቋቸዋል። የት ቦታ ላይ ምን አይነት ፕላጊን መጠቀም እንዳለባቸው ያውቃሉ። ይሄ ብዙ ጊዜ ጀማሪዎች ግን እንደዚህ አይነት ነገር ቀድሞ ስለ ፕላጊኑ በደንብ አጠቃቀም ምን አይነት ኢፌክት በድምፁ ላይ እንደሚያመጣ ባለማወቅ የተነሳ በትራያል ኤንድ ኤረር አንዱን ይከቱታል። ከዛ በኋላ ያ ኢፌክት የተወሰነ ለውጦችን ያመጣል። ከዛ ደግሞ የቀረውን ደግሞ በሌላ ለመሸፈን ይሞክራሉ። ስለዚህ አንድ ችግር ለምሳሌ የዳይናሚክስ ችግርን ለመፍታት የተለያዩ ፕላጊኖችን ሊጠቀሙ ይችላሉ። ኮምፕረሰሮችን እንኳን ቢጠቀሙ ደጋግመው 2-3 ኮምፕረሰሮችን በአንድ ጊዜ ሊጠቀሙ ይችላሉ። ምናልባት የተለያየ ስያሜ ስላላቸው ግን የሚሰጡት አገልግሎት ተመሳሳይ ነው። ግን እነሱ የፕላጊኖቹ መጠሪያ ስም ብቻ ስለተለያየ እንደተለያየ ኢፌክት በመቁጠር ደጋግሞ መጠቀም ብዙ ጊዜ ይታያል። ፕሮፌሽናሎች ግን በጣም ውስን የሆኑ ፕላጊኖችን ለምሳሌ ያክል የዳይናሚክስ ችግር ሲገጥመው ድምፁ ላይ ኮምፕረሰር ይጠቀማሉ። ስፔስ የሚፈልግ ከሆነ ሪቨርብ ይጠቀማሉ። ዴብዝ እና ሙቭመንት ሲፈልግ ዲሌይ ይጠቀማሉ። ድምፁ ላይ ደግሞ ከለር እና እንዲሁም ደግሞ ሃርሞኒክስ መጨመር ሲያስፈልጋቸው ሳቹሬሽን ይጠቀማሉ። እንደዚሁም ደግሞ ሲብላንስ ድምፆች በጣም ሲበዙ እሱን ኮንትሮል ለማድረግ ዲኤሰርን ይጠቀማሉ። ስለዚህ በቃ ለትክክለኛው ችግር ትክክለኛ የሆነ መፍትሄ የሚሰጥ አንድ ፕላጊን በመጠቀም ብዙ ፕላጊኖችን ሳይጠቀሙ የሚፈልጉትን አውትፑት ወይም ውጤት ማግኘት ይችላሉ። ስለዚህ አንደኛው ብዙ ፕላጊኖች እንድንጠቀም የሚያደርገን ምንድን ነው? ፕላጊኖቹን በትክክል ያለመረዳት፣ ችግራችንን የሚፈቱትን ፕላጊኖች በደንብ ያለማወቅ ስለሆነ በትክክለኛ መንገድ እነዛ የምንጠቀማቸውን ኢፌክቶች በደንብ ያወቀን ጊዜ የምንጠቀማቸው የፕላጊን መጠኖች ውስን ይሆናሉ። ስራችን ግን በጣም ጥራት ያለውና ጥንቅቅ ያለ ይሆናል። ሶስተኛ፣ ቅጂያቸው ላይ ወይም ሪኮርዲንጋቸው ላይ በጣም ጊዜ ሰጥተው ተጠንቅቀው ስለሚቀዱ ነው። የብዙ ጀማሪ ፕሮዲውሰሮች ችግር ምንድን ነው? ሁሉን ነገር በሚክስ ማስተካከል ይቻላል፣ ፕላጊኖች ችግሩን ሊፈቱት ይቻላል በሚል ሪኮርዲንግ ላይ ያላቸው ጥንቃቄ ወይም ደግሞ ትኩረት አናሳ ነው የሚሆነው። ከዚህ የተነሳ የገባው ድምፅ ብዙ ትሪትመንቶችን ይፈልጋል፣ ብዙ ማስተካከያዎችን ይፈልጋል። በዚህ ምክንያት ብዙ ፕላጊኖችን ይጠቀማሉ። ከዛ ይልቅ ግን ሪኮርዲንጋችን የተሻለ መሆን ቢችል ብዙ ፕላጊኖችን ወይም ደግሞ በሚክስ ላይ የምናጠፋውን ጊዜ በጣም ይቆጥብልናል። ለምሳሌ ያክል የማይክ ቴክኒክ በደንብ ጥሩ አድርጎ ማወቅ፣ የማይክ ፕሌስመንት ትክክለኛውን ቦታ የማስቀመጫ ቦታ ላይ ለምሳሌ አንግል ቦታ ላይ ብናስቀምጠው ሪፍሌክሽን ይኖራል። እንደነዚህ አይነት ነገሮችን በደንብ በጥንቃቄ የምናስቀምጥበትን ራሱ ቦታ በትክክል ብናቅ የተሻለ ይሆናል። እንዲሁም የምንቀዳበት ክፍል የሩም አኮስቲክ ትሪትመንት፣ እሱም ደግሞ እንዲሁ የሚገባው ድምፅ ያለምንም ማስተጋባት ጥርት ያለ ደረቅ ድምፅ ሊገባ ይችላል። ስለዚህ ብዙ በኋላ ላይ የምናስተካክለው ነገር አይኖርም። ሪኮርዲንጋችን ላይ በጣም መጠንቀቅ አለብን። ሪኮርዲንጋችን ላይ ስንጠነቀቅ ሚክሲንጋችን ላይ ብዙ ኢፌክቶችን በመጠቀም ጊዜያችንን አናባክንም።
እንዲሁም ደግሞ ቆንጆ የምንፈልገውን ጥርት ያለ ውጤት ማግኘት እንችላለን። ስለዚህ እነዚህ 3 ነገሮችን ካወቀን በጣም ጊዜያችንን መቆጠብ እንችላለን። አንደኛ የቀዳነው ድምፅ ምን አይነት ችግር እንዳለበትና ችግሩ እንዴት እንደሚፈታ ማወቅ። ሁለተኛ የምንጠቀማቸውን ፕላጊኖች ኢፌክቶች በደንብ ጠንቅቀን ማወቅ፣ የት ቦታ ላይ ምን አይነት ኢፌክት መጠቀም እንዳለብን ማወቅ። ሶስተኛ ደግሞ ጥሩ ሪኮርዲንግ ካለን በጣም ጥሩ የሆነ የሚያምር ቆንጆ ሚክስ ሊኖረን ይችላል ማለት ነው። እነዚህን በመጠቀም ስራችሁን ማሳመር ትችላላችሁ። በሌላ ጊዜ ሌላ ቪዲዮ ይዤላችሁ ቀርባለሁ። እስከ መጨረሻ ድረስ ስለተከታተላችሁ አመሰግናለሁ። ሰላማችሁ ይብዛ። ቻው